ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ቤቲ ነኝ። ድጋሚ ተመልሻለሁ። የሐረር ቆይታዬ እንዳላጠናቀቅኩኝ እንግዲህ ታስታውሱት ነው አንድ ፓርት ብቻ ነበረ ፖስት ያደረኩላችሁ። ትንሽ ቢዚ ነገር ሆኜ ስለነበረ ቀጣዩን ፓርት ፖስት ለማድረግ ትንሽ ቆየሁ። ይሄኛው የሐረር ቀጣይ ክፍል ነው። በዚህኛው ፓርት ደግሞ ማሳያችሁ የጀጎል ግንብ ውስጡ ምን ይመስላል፣ ምን አይነት መንገዶች አሉ፣ ምን አይነት ታሪካዊ ይዘት አለው የሚለውን ነገር ነው አብረን የምናየው። እኔ በጣም ነው የወደድኩት፣ በጣም ነው ደስ ያለኝ ስላየሁት። በጣም እውነት ለመናገር ሁላችሁም ሄዳችሁ ብትሉት ደስ ይለኛል። ሐረር በጣም ደስ የምትል ከተማ ነች። በጣም ሰዎቹም ደስ ይላሉ፣ በጣም ተባባሪ ናቸው። ያውን ከዚህ በፊት ታስረዳኝ የነበረው ሴት መንገደኛ ሴት ናት። ግንቡ ላይ የነበረውን ስዕል ምንድነው ብዬ ጠይቄያት እያብራራችልኝ ነበረ። ሰው በጣም ተባባሪ ነው። ከተማ በጣም ደስ ትላለች። ስፔሻሊ አሁን እንደነገሩኝ ከሆነ አሁን ከኮሪደር ልማቱ በኋላ በጣም ቆንጆ እንደሆነች፣ ብዙ ልማታዊ ስራዎችም እየተሰሩ እንደሆነ ነው የሰማሁት። በዚህ ሰዓት ብትሄዱ በጣም አሪፍ ጊዜ ታሳልፋላችሁ ያስባለሁ። እና የጀጎል ግንብ ውስጡ ይሄንን ይመስላል። እንግዲህ እነኚህ የምታያቸው ነገር ቤቶች ሁሉም ሰዎች የሚኖርባቸው ቤቶች ናቸው፣ ግን ስቲል የሚጎበኝ ቦታ ነው። እና ሊቪንግ ሙዚየም የሚለው ሞቶ ከዚህ ይመስለኛል የመጣው። እየተኖረባት የምትጎበኝ ከተማ ነች። የጀጎል ግንብ እንግዲህ በ1551 እስከ 1552 በንጉስ አሚር ኑር ቢን ሙጃሂድ እንደተገነባ የታሪክ መዛግብት ያመለክታሉ። ይህ ግንብ ከምድር ከ4 እስከ 5 ሜትር ከፍታ ያለው ሲሆን ወርዱ ደግሞ ከ50 እስከ 75 ሴንቲሜትር ይሰፋል። አጠቃላይ ስፋቱ 48 ሄክታር ነው። የግንቡ መፈጠር አብይ ምክንያቱም ደግሞ ሐረሪዎችን ከዘመኑ ወራሪዎች ወይም ጦረኞች ለመታደግ ተብሎ እንደተሰራ የታሪክ ድርሳናት ያወሳሉ። ግንቡ 5 በሮች ያሉት ሲሆን ውሃ ያለበትን አቅጣጫ ለማመልከት የተሰሩ ናቸው። የጀጎል 5ቱ ጥንታዊ ዋና በሮች ደግሞ ስያሜያቸው በሐረሪ አስማጂን በሪ፣ በድሪ በሪ፣ ሱጉድአት በሪ፣ አርጎባ በሪ፣ አክሱሚ በሪ ይባላሉ። በአማርኛ ደግሞ ሸዋ በር፣ ቡዳ በር፣ ሰንጋ በር፣ ኤረር በር፣ ፈላና በር ይባላሉ። በኃይለ ሥላሴ ዘመነ መንግስት የተሰራው ዱክ በር ወይም መስፍን በር አሁን ብዙዎቹ የሚጠሩት ሐረር በር ከጥንታዊዎቹ ጋር የማይገናኝ ነው። ፊት ለፊቴ ላይ ሁሌ ሐረር ሲባል የሐረር በር የሚመጣው ማለት ነው፣ የማይገናኝ ነው። ብዙ ሰዎች ከጥንቶቹ 5 በሮች ጋር አደባልቆ ሲጠሩት ይሰማል። ከ5ቱ አንዱ ሳይሆን ይሄ 6ኛው ተብሎ ሊጠራ የሚችል ግንብ ነው፣ ወይም አዲስ ብለን ልንጠራው የምንችል በር ነው። እና የሐረር ግንብ በውስጡ ወደ 85 አካባቢ የሚሆኑ መስጂዶችን እንዲሁም የመድኃኔዓለም ቤተክርስቲያንን አጠቃሎ ይዟል። ባለፈው ኤፒሶድ ፕሮግራሜ ላይ ብዙ ነገራቸዋለሁ ስለ ሐረሪ። ያው ሐረር ግንብ ብዙ የሚታዩ ነገሮች አሉት ውስጡ። ጀጎል ግንብ ውስጥ አስታራቂ የሚባል መንገድ አለ። እሱን መንገድ ያየሁት እንዳጋጣሚ ሆኖ በማታ ነው። እና ምንም ምርጫ የላችሁም ከመታረቅ ውጭ። እዚህ ጋር በስተቀኝ ኦር በስተግራችሁ በኩል የሚታየው ሱቆች ናቸው ውስጡ ያሉት። የሐረሪ ባህላዊ አልባሳት መሸጫ ልብሶች ሱቆች አሉ። እንደዚህ ሰው የሚሄድበት ሰው የሚኖርበት ሙዚየም ነው በቃ። ግድግዳዎቹ ላይ ያሉት የተለያዩ የሐረሪ የባህላዊ አልባሳት ጌጣጌጦች፣ የሐረሪ የባህላዊ መጠቀሚያ ቁሳቁሶች ምናምን ናቸው። ሐረር ላይ ነው ቤቴ
እኛም እንግዲህ ጥሩ አስጎብኝ ስላገኘን ዞር ዞር ብለን ለማየት አልተቸገርንም። አክቹአሊ ባይኖራችሁም አትቸገሩም ሀረር ለመጎብኘት ኤቭሪባዲ ያሳያቸዋል። ሁሉም ሰው የሚያውቀውን ለመናገር ወደ ኋላ አይልም። ይቀጥላል እንግዲህ ላይክ ኮሜንት ሼር እያደረጋችሁ ተከታተሉኝ። ሰብስክራይብ ማድረግ እንዳትረሱ ፕሊዝ። እነኚህ የምታያቸው እንግዲህ ባለፈው ፕሮግራማችን ላይ ሙዚየም ውስጥ ያየናቸው የሀረር መጠቀሚያ እቃዎች ናቸው። እነኚህ ደግሞ ወንዶቹ የሚያረጓቸው ቆቦቹና እንደ ከዘራ ነገር ናቸው። ይሄ ሴቶቹ የሚይዟቸው ጌጣጌጦች ናቸው እና ውስጡ ትምህርት ቤት አለ። በቃ ይሄ ማህበራዊ ነገሮች የሚያስፈልጉ ነገሮች አሉ። ቤቶቹ እንደሰማሁት ከሆነ አብዛኞቹ የቀበሌ ቤቶች የሚባሉት ናቸው። በየግድግዳው በየአጥሩ የምታዩት ነገር የሚያስገርም ነገር ነው። እዚህ ጋር ደግሞ ያውላችሁ 5 በሮች እነኚህ ናቸው። እዛ ፊት ለፊት የምታዩት ደግሞ የሀረሪ ሴቶች በሰርግ ጊዜ በበዓል ወቅት ምናምን ያደርጓቸው የሚያጌጡባቸው ጌጦች ናቸው። ይሄ ትምህርት ቤት ነው። አዋድር አንደኛ ደረጃ ትምህርት ቤት ይላል። ውስጡ በጣም ሰፊ ነው። አይታችሁ የምትጨርሱት አይደለም። በጣም ደስ ይላል። ይሄ ደግሞ ባለፈው ኤፒሶድ ያስጎበኛችሁ ሙዚየም ግቢው ነው። ግቢው ራሱ በጣም ነው የሚያምረው። በጣም ትልቅ ነው። በሚቀጥለው ኤፒሶድን ያገኛችኋለሁ። ቀሪውን ቪዲዮ ኢንጆይ አድርጉት። ላይክ ሼር ኮሜንት ማድረግ እንዳትረሱ። ሰብስክራይብ ማድረግ የደውሏን ምልክት መጫን ደግሞ በፍጹም እንዳትረሱ። ስላያችሁኝ አመሰግናለሁ። በሌላ ቪዲዮ አገኛችኋለሁ። ቤቲ ነኝ። ባይ Adabekta shagoye dengash godina noye binufaye shage adoye shito duboye Adabekta shagoye dengash godina noye binufaye